ሪቱ በጋ ፋሲካ ታርዶ በሪቱ ህግና ስርዓት ታው ጭውጨባ የለም። መላእክትን ጥምድ ያረጋችሁ ጴንጤዎች ስም ማን ነው? ዳዊት ምኞት። ስምህን ልቀይረው? ቀይረው። ሚሊዮን ልበልህ? አልፈልግም። ሰላም ጤና ይስጥልን። ዛሬም እናንተን ፈታ ዘና ያደርጋሉ ያስተምራሉ እያሰብኳችሁን ነገሮች ከተለያዩ ቦታዎች ቀንጨብ አድርጌ አምጥቼላችኋለሁ። የዚህ ቻናል እንዲያድግ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ አሳድጉት። ወደ ቪዲዮ። ጭውጨባ የለም። ጭውጨባ ማደናገሪያ ነው። ጀባችሁን ወደን ያርጉ። ብፁዕ አቡነ እንድርያስ ስራዬን እለቃለሁ እያሉ ገዳም እገባለሁ ተብሎ እየተባለ የሚወራ ወሬ አለ። በነገራችን ላይ ይሄ እውነት ከሆነ በጣም ለቤተክርስቲያን አሳሳቢ ጉዳይ ነው። ምክንያቱም ቤተክርስቲያን እንደዚህ በጣም ጥሩ አባቶች አሳቢ ለምእመን የሚጨነቁ እውነተኛ አባቶች እያጣች በሄደች ቁጥር ቤተክርስቲያን ዋጋ እየከፈለች እኛም እየተጎዳን ነው የምንሄደውና ሁላችሁም ክርስቲያን የሆናችሁ ሰዎች ኦርቶዶክሳውያን ብቻ ሳይሆን ፕሮቴስታንትም ካቶሊክም እንዲህ አይነት እውነተኛ አባቶች ከቤተክርስቲያን መውጣት ከአገልግሎት መራቅ የለባቸውም። ስለዚህ ሁላችሁም ይህ ሀሳብ ወደ እርሳቸው እንዲደርስና እኛ ጋር እንዲሆኑ ላይክ ሼር ሰብስክራይብ በማድረግ ቪዲዮ ቫይራል እንዲወጣ በእግዚአብሔር ስም እንዲደርስ ለምናችኋለሁ። አልፈልግም። የእግዚአብሔር ሰው አልፈልግም። ሚሊየን ዛሬ ምንም ነገር አይገዛም። ሌላ ይቀርልኝ። እግዚአብሔር ትልቅ ነው። ቢሊየን ልበልህ? እሱም አይሆንም። ብዙ ሰዎች አላቸው የእግዚአብሔር ሰው። ትሪሊየን ልበልህ? እነ ኤለን መስክ የሚባሉ ትልልቅ ቱጃሮች አላቸው የእግዚአብሔር ሰው። ሰው ያልደረሰበትን ነው እግዚአብሔር ማድረግ የሚችለው። እሱ ትልቅ ነው። ትልቅ ነገር ያደርጋል የእግዚአብሔር ሰው። ኳትሪሊየን ልበልህ? እቀበላለሁ። በጣም ይገርማል። ይሄ ድራማ ላይ የተወሰደ አጭር ክሊፕ ነውና ብዙ ጊዜ ያለውን ሪያሊቲ ነው የሚያሳይ። ሰው በኢሉዥን ውስጥ ነው ያለው። በጣም በሚያሳዝን ሁኔታ በኢሉዥን ውስጥ ነው ያለው ሰው። ምንድነው የመጣብን መንፈስ? ምንድነው የሆነው? ሁሉ ጊዜ ማስተዋል ተስኖናል። ሰዎች ገንዘብ ካልተሰራ አይገኝም። እግዚአብሔር ጥረህ ግረህ ብላ ለፍተህ ጥረህ ግረህ ብላ ነው ያለው። ስለዚህ እግዚአብሔር ዝም ብሎ ገንዘብ ሊሰጥ አይችልም። እንደዚህ ሚሊየን ትሪሊየን ኳትሪሊየን ይገባልሃል ወይ ደግሞ ይሄን ያህል ገንዘብ ይገባልሃል ማለት ወንብድና ነው። እባካችሁ ራሳችሁ አታትሉ። ይሄ በኦርቶዶክስ በፕሮቴስታንት እምነት ብቻ አይደለም፣ በብዙ በሌላ እምነቶችም እንደዚህ አይነት ነገር በከንቱ እግዚአብሔርን ተስፋ የማድረግ ሳንሰራ ሳንደክም ከኛ የሚጠበቅብን ሳናረግ እግዚአብሔርን በከንቱ ተስፋ የማድረግ ጉዳይ አለ። ይሄ ነገር ስህተት እንደሆነ በዚህ ድራማ አይቻለሁ። ሙሉን ማየት ትችላላችሁ። እኔ ምን ሆነን ነው? ምን አይነት በሽታ ነው የገባብህ? የትኛው ጸሎት? ይሄ የጸለይከው ጸሎት ተሰምቶልሃል። ተርላና ደስታ ነው የሚወለደው አንተ ቤት። ይሄ ተውኩት ጸሎት ተርላና ደስታ ይዞ መጥቷል። ጽናትህ፣ ልመናህ፣ ቆይታህ ሁልጊዜ መለመን። ወንጌል መቼ እንስማ? እንደ ትልልቅ በዓል መጥቶ ህዝብ በተሰበሰበበት ልመና። እኛ እየሄድንበት ያለው ከባዱን የመረጥነው መንገድ ከባዱን ነው። ተጸየፉን። ግማሹ ቆልፏል ጆሮውን። እንግዲህ ጀመራቸው ሳይጀምሩ ልሂድ ብሎ ታምረ ማርያም ሰምቶ ውልቅ የሚለው ብዙ አይደል? ፓስተር ቸሬ ምን እያለን ነው? እውነቱን ነው እኮ። ምናልባት አንዳንዴ የኛ ኢትዮጵያ ሃይማኖቶች ወይ ደግሞ በኦርቶዶክስም በሁሉም ያለ ነው፣ በኦርቶዶክስም በፕሮቴስታንቱም የብሽሽቅ ሃይማኖት ነው የሚመስለውና ለምንድን ነው ብዙ ጊዜ የመላእክት ክብረ በዓል በደረሰ መታሰቢያ በደረሰ ንግስ በደረሰ ጊዜ ጴንጤዎች ወይ ደግሞ ፕሮቴስታንት ወንድሞቻችን ስርዓት በሌለው መንገድ ኦርቶዶክሳውያን ትሳደባላችሁ? ይህ ደግሞ ስህተት ነው። ለምንድን ነው? ምንድነው ችግሩ? ወንጌል በመሳደብ ይሰበካል ወይስ እውነት እናንተ የኛ እምነት ትክክል ነው ብላችሁ ካሰባችሁ እናንተ በመሳደብ ነው ወይ ሰውን እውነት እንዲረዳ የምታረጉት? ከስድብ ብትርቁ። እግዚአብሔር ስድብ አይወድም። መሳደብ ትክክል ነው ብዬ አላምንም። በኦርቶዶክስ በኩልም አለ ያው ጴንጤዎችን እንተቻለን። ስለዚህ ምክንያታዊ ሆነን ብንተች ስህተቱን ስህተት ብንል ሁሉ ጊዜ በዓል በመጣ ቁጥር መሳደቡ ልክ ነው ብዬ አላስብም። ፓስተር ቸሬ ልክ ናቸው። ትላንትና አካውንት ገብቶልሃል ብለህ ጸልይልኝ ባንክ ቤት ሲሄድ ግን አጭበርባሪ ብለው ነው ያሰሩኝና እባክህን የእግዚአብሔር ሰው ምን ፈለክ? የጌታ ባሪያ ገንዘቡ በንግድ ባንክ ነው ወይስ በአዘር ባንክ ነው የተላከልኝ? ከላይ አፈልግም። ኢየሱስ ሞቶላል። ለድንግል ማርያም ሲሆን በቃ ትበሳጫላችሁ። ነው የምትሉት፣ መያዣ መጨበጫ ነው የምታጡት። አየርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። የኔን ቪዲዮ ስትመለከቱ የተወሰናችሁት ደስ ቢላችሁም ግን ደግሞ ብዙዎቻችሁ ይከፋችኋል። አፈልግም። ኢየሱስ ሞቶላል። አንገቴ ላይ መስቀል አስራ ግን አፈልግም። ኢየሱስ ለምን አፈልግም? ኢየሱስ ጌታ ዘበኛ ነው ያለ ሰው እንዴ በቃ ተው። አልፈልግም ካለ አይፈልግም ነው። ምንድነው መጨቀጨቀው? እውነቱ ነው። እናንተ አስመረራችሁ እኮ ሰው መንገድ ላይ ታክሲ ላይ
ሰልፍ ቦታ ላይ መከራውን አየ እንደ በዚህ ኑሮ አስጨንቆታል። በቃ ከፈለገ ራሱ ይፈልገዋል፣ ራሱ ያናግረዋል። አምላኩ አንተ እንደምትቆረቆርለት አንተ ነው እንዴ ግዴታ ጎትተም ታስገባው? ምን አገባው? በቃ ይመቸው ተው በቃ አልፈልግም ብሏል። እውነቱ ነው። ጌታ ነው፣ ዘበኛ አይደለም ወይም ጥበቃ አይደለም። ትክክል ነው። ምንድነው አጨቅጭቀው? በቃ ምንድነው እናንተ የምትጨቀጭቁት? በየመንገዱ ሞንታርባ ታስጮህብን። በቃ ራሳችን ፈልገን እናገኘዋለን። አያገባችሁም። አንተ መጀመሪያ ኑሮህን አትኖርም? ሳትበላ ወጥተህ እንደዚህ ትላለህ? ለከካም ሰርታት ለድንግል ማርያም ሲሆን በቃ ትበሳጫላችሁ። ነው የምትሉት፣ መያዣ መጨበጫ ነው የምታጡት። አቤት አለቀ፣ ሰማይ ወረደ፣ ምድር ተደበላለቀ፣ በቃ አለቀ። አይዘበነ ሳክሶ አንተ በጣም ውሸታምና ሳክሳም ነህ። ምክንያቱም እውነተኛውን ወንጌል አታስተምርም። በቤተ ክርስቲያን እንደ መዥገር ተጠብቀ 5-10 እየለቀምክ የምትኖር ሰው ነህ እንጂ ስንቱን ሰው እንዳሳደድከው ብታይ፣ ስንቱን ሰው ከቤተ ክርስቲያን እንዳባረርከው፣ ስንቱን ሰው ለመጥፋት ምክንያት እንደሆንክ። በኢትዮጵያ ታሪክ ህዝብ ይዞ የመጣ ሃይማኖት የለም። የትኛውም ሃይማኖት በተለያየ ጊዜ ወደ ሀገራችን ወደ ኢትዮጵያ መጣ። ህዝቡን ያገኘው ቁርአን ይዘው የመጡት ህዝቡ ካቶሊክ ከአውሮፓ አይደለም፣ ፕሮቴስታንት ከአውሮፓ ከአሜሪካ አይደለም ህዝብ ያመጡት። እነሱ መጽሐፍ ቅዱስ ይዘው አልፎ አልፎም ስንዴና ዘይት ይዘው ሊመጡ ይችላሉ። ሌሎችም ቁርአናቸውን ይዘው መጡ። ከየት ነው ህዝብ ያገኙት? ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጉያ ህዝብ ትልታመሽና ወደ ቤት ታክሲ ለመያዝ ራሱ ብርካም ሳይለም በእግር ወቅተው 4 ሰዓት ላይ ትገባለህ። ቤት ሻወር የለም፣ እግር መታጠቢያው ኃይል ትገባለህ። ዳቦም የለም፣ ተደፍተህ ታድራለህ። በነጋታው ደግሞ ክርስቲያን ተስፋ አይቆርጥም ብሎ ደግሞ ዘበነ ልማ ሲሰብክ ትሰማዋለህ። እንዳልኳችሁ መጽሐፈ ዶርሆ የተደረሰው በቅዱሳን ሐዋርያት ነው። ይሄው እዩት። እንደውም መጽሐፈ ዶርሆ አለ የለም፣ ኦርቶዶክሳን ተመልከቱት ምን እንደ በመደብ ላይ የተኛው ኢትዮጵያዊ ጀርባውን እያከከ ክርስቲያን ተስፋ አይቆርጥም እየሞቀ ጀርባውን ጧት ላይ ወጡ። ሂዶ እኮ ውሃ የሚያልፍ በቃ 1 ሚሊዮን ዓመት ሲፈስ የሚኖር ውሃ ነው። በዚያ እኮ በጀሪካ እየተሸከመ ጎመን ቢያጠጣ የሆነ ቲማቲም በእንጨት ላይ ሐረጉን እንጨት ላይ አርጎ ዳስ ላይ አርጎ ቢያደርግ ይሄን የሚያክል ቲማቲም ይወርድለት። አሁን የገለጽኩላችሁ ያያችሁት የዶሮ መጽሐፍ ነው። መጽሐፈ ዶርሆ ይባላል። ሐዋርያት ያስተማሩት ይህ መጽሐፍ ተጠብቆ ያለው በኢትዮጵያ ኦርቶዶክስ ተዋህዶ አይቶ ታውቃለህ? እንዳንተ አይነት ደናቁርት ተሰብስበው ነው ቤተክርስቲያኗን እያስነቀፏት ያሉ። እንዳንተ አይነት ደደቦች ተሰብስበው ነው እንዳይነበብ እውነታውን እያወቅ ማርያም ማለት ገንዘብ እንደሚያስገኝ ስለምታውቅ እንጂ ሪያሊቲውን ታውቃለህ። ማርያምን ለመጥላት ሳይሆን ማርያም በጣም እንወዳታለን። ነገር ግን ኢየሱስ ለቤተክርስቲያኗ ኢየሱስ ምን ሰዎች እያባረርክ የፕሮቴስታንት ቀለብ የነቢያት ቀለብ ያደረካቸው ይሄ ሁሉ ሚሊየን ህዝብ ከኦርቶዶክስ ወጥቶ ነው ፕሮቴስታንት ይሎ በየቸርቹ የሚንገላቱ። ይሄ ደግሞ አንተ ተጠያቂ ነህ። ለባለፉት 20-30 ዓመታት ሰዎች ስታሳድድ ነበር። አስተምረም እንኳን አታውቅም። ብዙ ቪዲዮዎችን አይቻለሁ። እንዳንተ አይነት ደደብ አይቻላቅም። ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታምን በአፍህ ብትመሰክር ትድናለህና ትጸድቃለህና ይላል። ምን ምዕራፍ ላይ የሚገኘው እሱ? እኔ አላውቅም። አታውቁም? መጽሐፍ ቅዱስ አልተማርኩም። እሺ ሌላ ደግሞ ጠይቀህ ምላስ ሁሉ ሁልጊዜ መለመን ወንጌል መቼ እንስማ? ልመና በጣም ሰዎችን ያሰላቸ ጉዳይ ነው። አሁን ብዙ ጊዜ እሁድ ቀን ወይም ሌላ ቀን በዓላት ቀን በሄድን ቁጥር ሰው ሊማር ፈልጎ ጨንቆት እግዚአብሔር ፈልጎ ይሄዳል። ነገር ግን ሰዎች በቤተክርስቲያን ውስጥ ያሉ ሰዎች ልመና እንደ ዋና አጀንዳ አድርገው ይዘውታል። አስራት መክፈል ግዴታ ቢሆንም ወይ ደግሞ ገንዘብ ለቤተክርስቲያን መስጠት ግዴታ ቢሆንም መጀመሪያ ግዴታቸው ሳይወጡ ወንጌል ሳያስተምሩ ልመና ላይ መሰማራት ግን በጣም ስህተት ነው። አሁን አባቶችም እየገባቸው የተረዱት ይመስላል። ልመና እኛ እየሄድንበት ያለው ከባዱን የመረጥነው መንገድ ከባዱን ነው። ተጸየፉን። ግማሹ ቆልፏል ጆሮን። እንግዲህ ጀመራቸው ሳይጀምሩ ልሂድ ብሎ ታምረ ማርያም ሰምቶ ውልቅ የሚለው ብዙ አይደል? አረ በሕግ አምላክ አረ ወንጌል ነው ስሙ እስኪ አትሉም? እንደዚህ ለምን እንደዚህ ይላል? በሕግ አምላክ እያል ነው። አረ በሕግ አምላክ አረ ወንጌል መስዋዕት ነው ቁሙ እስኪ አዳምጡ አሁን ምን ትደርሳለህ እያልን እየለምን ለምን እንደዚህ ይሆናል? ስለምንለምናቸው ነው። ሳናስተምር ስለምን ከባዱ መንገድ ነው። ወንጌል ከገባው ግን አይደለም ገንዘቡን ራሱን ሰጥቶ እየሰጠ አይደለም። በዲዮቅልጥያኖስ ዘመን በሮም በ55ቱ ነገስታት ፊት እኮ ያ ሁሉ ሰማዕታት የተገኘው እኮ ምን እያደረገ ነው? ወንጌል ገብቶት ነው። በሳቱ በስለቱ እየተራመደ ሄደው አይደለም ገንዘቡን ማለት ነው።